ግዕዝ ኪቦርድ ተጠቃሚዎች በዚህ ቪዲዮ የማሳያችሁ በእንግሊዘኛ ታይፕ ስናደርግ እንዴት ወደ አማርኛ በቀላሉ መጻፍ እንችላለን የሚለውን ነው። ተከታተሉኝ። በመጀመሪያ እዚች ጋራ ሰርክል ውስጥ ያለችዋን አሮ ክሊክ እናደርጋለን። እቺኛዋን ማለት ነው። ክሊክ ስናደርጋት እዚህ መጨረሻ ላይ ያለውን የኪቦርድ ምልክት በምንጫንበት ጊዜ እንደዚህ አይነት ሴቲንግ ይመጣልናል ማለት። የመጀመሪያው እንግሊሽ ኪቦርድ ሌአውት ነው የሚለው እሱ ስታንዳርድ የሆነውን ኪዩአርቲ ወይንም ደግሞ ኤቢሲዲ ኤፍ እያለ በዛ ሮ ያለውን ሲምፕል ኪቦርድ ሌአውት ለመጠቀም ነው። በሚመቻችሁ ወይ መጠቀም ትችላላችሁ፣ ስታንዳርድ ወይንም ኤቢሲዲ ያድርጋችሁ ማለት ነው። ሌላኛው ደግሞ አማርኛ ኪቦርድ አይነት የሚል አለ። እዚህ ጋር ያለው የመጀመሪያው ሀለሃመ የሚለው ነው። ሀለሃመ የሚለው ኪቦርድ ከዚህ በፊት ተጠቀሙበት የነበረው ይሄኛው ነው ማለት ነው። ሀለሃመ ሰረሰ ሸከበበ እያለ እንደዚህ የሚደረድራቸው ማለት ነው። ክሊክ ካደረጋችሁ በኋላ ከላይ ሁሂሃን መርጣችሁ የምትጽፉበት ነው። ይሄኛው ኦፕሽን ደግሞ በእንግሊዘኛ ስንጽፍ ወደ አማርኛ የሚቀይርልን ነው ማለት ነው። እዚህ ጋር ሰላም ስንል ሰላም ብሎ በአማርኛ ይጽፋል ማለት ነው። ይህንን ለመጠቀም እዚህ ጋር የተዘጋጀ የአጠቃቀም ሰንጠረዥ አለ። እሱን ክሊክ በማድረግ እንዴት እንደሚሰራና አንዳንድ የኪ ኮምቢኔሽኖቹ ማየት ትችላላችሁ። ለምሳሌ እዚህ ጋራ ኤች ኢ ሀ ነው፣ ኤች ዩ ሁ ነው፣ ኤች አይ ሲሆን ሂ እያለ እስከ ሆ ድረስ ኤች ኦ ሆ ይሆናል ማለት ነው። እዚህ ጋራ የሁሉም ፊደላት ቴብል ተቀምጦላቸዋል። ምናልባት ግር የሚላችሁ ነገር ካለ እዚህ ጋር ያለውን ኮምቢኔሽን ማየት ትችላላችሁ። ለምሳሌ እዚህ ጋራ ኤል ላይ ስንመጣ ለ በሪፕሬዘንት የተደረገው በስሞል ኤል ነው። ከዛ ኤል ፕላስ ኢ ስናደርግ ለን ይሰጠናል። ኤልን ነክተን ከዛ ዩን ክሊክ ስናደርግ ሉ ይሰጠናል። ኤልን ነክተን ከዛ አይን ክሊክ ስናደርግ ሊ ይሰጠናል ማለት ነው። ራሱ አውቶማቲክሊ ታይፕ በምታደርጉበት ጊዜ ራሱ ኮንቨርት እያደረገ ወደ አማርኛ ይጽፋል ማለት ነው። ስለዚህ እቺን በምሳሌ ነው ክሎዝ እናደርገውና ኪቦርዱን እንክፈት። ይሄኛው እንግሊዘኛው ነው ሀለ የሚለው እንደምታዩት በኪዩአርቲ በእንግሊዘኛ ፊደል የተቀመጠው ግን ከላይ እንደ ፖፕ አፕ ካራክተር ፊደላቶቹ ተቀምጠዋል ማለት ነው። ለምሳሌ ሰላም ለመጻፍ ኤስ ኢ ኤል ኤ ኤም ሳረግ ሰላም ብሎ ይጽፋል ማለት ነው። በዚህ መልክ ራሳችሁ ሌላ ጊዜ የምትጽፏቸውን እንግሊዘኛ ፊደል በምትጽፉበት ጊዜ ራሱ አውቶማቲክሊ ወደ አማርኛ ይቀይርላችኋል ማለት ነው። እዚህ ጋራ ያሉት ፊደሎች ከኪው እስከ ኤም ድረስ ነው ያሉት። 26 ፊደላት ነው። እንደዚህ ጋራ 6 ፊደል ተቀንሷል። የቀሩትን ለማግኘት የሽፍት ምልክቷን ክሊክ በምታደርጉበት ጊዜ እነ ቅ ው ድ ግ ህ እና ሌሎችም እዚህኛው ላይ የሌሉትን ማግኘት ይችላላችሁ ማለት ነው። አንዳንድ ፊደላትን ሽፍትን ክሊክ እያደረጋችሁ መጠቀም ትችላላችሁ ማለት ነው። በዚህ ወይ በቀላሉ ከእንግሊዘኛ ወደ አማርኛ መጻፍ ትችላላችሁ ማለት ነው። አመሰግናለሁ።